ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ወልቃይት ላይ ከመጋረጃ ጀርባ ተወሰነም። በወልቃይት ጠለምትና ራያ ጉዳዮች የፌዴሬሽን ምክር ቤት የተሰጠውን ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱን ምርጫ እንደማይካሄድ ዋዜማ ሬዲዮ ዘግቧል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑን በዘገባው ተገልጿል። በአማራና በትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ ይደረጋል ብለው እንደማያምኑ የመንግስት ምንጮች ጠቁመዋል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ አገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም የተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው ምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉ ተገልጿል። በዚህም የፌዴሬሽን ምክር ቤት ሆነ ምርጫ ቦርድ ውሳኔውን ችግሩን ያባብሳል፣ በጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መድረሱን ከመንግስታዊ አካላት ማረጋገጡን የዜና ምንጮች ጠቁመዋል። በአወዛጋቢዎች አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው የመንግስት ምንጮች ተናግረዋል ተብሏል። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው ወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ ፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጦ ነበር። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ የሆነው ፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም፣ ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ ጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራል ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔ መነሻ ያደረገ ፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት ምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5ቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን የዋዜማ ዘገባ ያመለክታል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩም የአካባቢዎች ባለስልጣን የዜና ምንጮች አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ ጸጥታ እዝ ኮማንድ ፖስት ለቅቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ ምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ ያለመጀመሩ የምርጫውን የመካሄድ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው የአካባቢ ባለስልጣናት ተናግረዋል። የዜናው ምንጭ ዋዜማ ሬዲዮ። 5 ከፍተኛ የአሜሪካ ጄኔራሎች በ24 ሰዓት ውስጥ ከኃላፊነታቸው ተባረሩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኩ አይቶት በማያውቀው ሁኔታ ከፍተኛ የጦር አመራሮችን በጅምላ እያባረረ ይገኛል። የመከላከያ ሚኒስትር ፒት ሄግሰን ባለፉት 24 ሰዓታት ውስጥ ብቻ 5 የሚደርሱ የጦር ኃይል ስመጥር ጄኔራሎች ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስተዋል። ከእነዚህ መካከል የጦር ኃይል ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅ ዋነኛው ሲሆኑ በአስቸኳይ ጡረታ እንዲወጡ ትዕዛዝ ተላልፎባቸዋል። በዚሁ ያልተጠበቀ ወታደራዊ እርምጃ የተመቱት ሌላኛው ከፍተኛ መኮንን የጦሩ ኃይል ምክትል ኤታማዦር ሹም ጄኔራል ጄምስ ሚንጎስ ናቸው። በተጨማሪም የአሜሪካ የመከላከያ ስለላ ኤጀንሲ ዲአይኤ ኃላፊ ሌተናንት ጄኔራል ጄፈሪ ክሩዝ እንዲሁም ጄኔራል ዴቪድ ሆደን እና ሜጀር ጄኔራል ዊሊያም ግሪን በተመሳሳይ በ24 ሰዓት ውስጥ ከኃላፊነታቸው ተነስተዋል። ሚኒስተር ፒት ሄግሰን ይህንን አጥብቀው የሚያሳስብ የጅምላ ስንብት የወሰዱት በጦር ኃይሉ ውስጥ አዲስ የአመራር ለውጥ ለማምጣት በሚል እንደሆነ ተገልጿል። በተለይም በፕሬዚዳንት ትራምፕ አስተዳደር ፖሊሲዎች ላይ ጥያቄ የሚያነሱና ቀደም ሲል አሜሪካ ከአፍጋኒስታን በወጣችበት ወቅት ውሳኔዎችን ያስፈጸሙ መሪዎችን ለማጽዳት መሆኑ ታውቋል። ይህ ከፍተኛ ወታደራዊ መሪዎች የመባረር አሜሪካ ከመካከለኛው ምስራቅ ውጥረትና ከኢራን ጋር ካለባት ፍጥጫ አንጻር በፔንታጎን ውስጥ ትልቅ ድንጋጤና ስጋት ፈጥሯል። አሜሪካ በሲቪል መሰረተ ልማቶች ላይ የምትሰነዘረው ጥቃት የሞራል ውድቀት ማሳያ ነው ሲሉ የኢራን ውጭ ጉዳይ ሚኒስትር ተቹም። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አርጋቼ አሜሪካ በኢራን ሲቪል መሰረተ ልማቶች ላይ የሰነዘረችው ጥቃት የሞራል ውድቀት ማሳያ ነው ብለዋል።
ኢራንም ወደ ኋላ እንድትል አያስገድዳትም አሉ። ሚኒስቴሩ በኤክስ ገጻቸው ላይ ባወጡት አጭር ጽሑፍ ያልተጠናቀቁ ድልድዮችን ጨምሮ የሲቪል ተቋማትን ማጥቃት ኢራናውያን እጃቸውን እንዲሰጡ አያስገድድም ብለዋል። እንዲህ ያሉ ድርጊቶች በተቃራኒው ግራ የተጋቡ ጠላት ሽንፈትና የሞራል ውድቀት ማሳያ ናቸው ሲሉ ወክለዋል። በመጋቢት 24 ቀን 2018 ዓ.ም በቴህራን አቅራቢያ ካራጅ ከተማ የሚገኘው ቪ1 የተባለው በቅርብ ጊዜ የተገነባ ግዙፍ ድልድይ ኢላማ ያደረገ የአሜሪካና የእስራኤል የጋራ ጥቃት ቢያንስ 8 ሰዎችን ሕይወት መቅጠፉና ሌሎች በርካታ ሰዎችን ለጉዳት መዳረጉ ተዘግቧል። ድልድዩንም ለሁለት ቆርጦታል። እያንዳንዱ ድልድይ እና ህንፃ ከበፊቱ በበለጠ ጠንካራ ሆኖ እንደገና ይገነባል። ዳግም የማያገግም ነገር በአሜሪካ ዝና ላይ የደረሰው ጉዳት ነው ሲሉ የውጭ ጉዳይ ሚኒስቴር ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ መጋቢት 23 ቀን 2018 ዓ.ም በሰጡት መግለጫ የአሜሪካ ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ብለው መዛታቸው ይታወሳል። ፕሬዚዳንት ትራምፕ አክሎም ስምምነት ላይ የማይደረስ ከሆነ በወሳኝ መሰረተ ልማቶች ላይ ሰፊ ጥቃት ሊሰነዘር እንደሚችል ዝተዋል። ምንም አይነት ስምምነት ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን በሙሉ ምናልባትም በአንድ ጊዜ እንመታቸዋለን ብለው ነበር። የአሜሪካው መንግስት ዜጎች ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀም። የጸጥታ ችግርን በምክንያትነት አስቀምጠዋል። የአሜሪካ ውጭ ጉዳይ ሚኒስትር ዜጎች በትግራይ፣ በአማራ፣ በአፋር፣ በጋምቤላ እና በቤኒሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀም። በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ መስሪያ ቤቱ ትናንት መጋቢት 23 ቀን ባወጣው ማስጠንቀቂያ መረጃ ከፍተኛ የሆነውንና ደረጃ 4 በሚል የሚታወቀውን ምድብ ለኢትዮጵያ የሰጠ ሲሆን በዋናነት የጸጥታ ችግር በምክንያት አስቀምጠዋል። በታጣቂዎች የሚፈጸሙ ግጭቶች፣ ወንጀልና እገታን ጨምሮ እየተባባሱ የመጡ የጸጥታ ስጋቶችን ጠቅሰዋል። መስሪያ ቤቱ ከተጠቀሱ ክልሎች ውጭ ያሉትን በደረጃ 3 ወይም ጉዞን እንደገና መመርመር ማጤን ሪኮንሲደር ትራቭል በሚል ምድብ ውስጥ ያቆዩ ሲሆን በዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ ሀገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያት ጠቅሷል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የሀገሪቱ ክፍሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች እንደሚቀጥሉ ገልጿል። የአሜሪካው ግዙፍ የጦር መርከብ ዩኤስ ጄራልድ አር ፎርድ ከእሳት አደጋ ጥገና በኋላ ወደ መካከለኛው ምስራቅ በኃይል እየተመለሰች ነው። በዓለማችን ግዙፍና ዘመናዊ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጄራልድ አር ፎርድ በደረሰበት ድንገተኛ የእሳት አደጋ ምክንያት ተቋርጦ የነበረውን ስልታዊ ተልዕኮውን ለመቀጠል ዳግም ወደ መካከለኛው ምስራቅ መነሳቱ ተረጋግጧል። ፎክስ ኒውስ እንደዘገበው መርከቧ ባለፉት ሳምንታት በገጠማት ቴክኒካዊ ብልሽትና መጠነኛ የእሳት አደጋ ምክንያት አስፈላጊው ጥገና ሲደረግላት የቆየ ሲሆን በአሁኑ ወቅት የጥገና ስራው በተሳካ ሁኔታ በመጠናቀቁ ተከትሎ ወደ ስምሪት ቀጠናው እያመራች ትገኛለች። ይህ ስምሪት የመጣው በእስራኤል በኢራንና በሌሎች ቀጠናዊ ኃይሎች መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበትና የአሜሪካ ፖለቲካዊ ሁኔታ አዲስ ምዕራፍ ላይ በደረሰበት ወቅት ነው። ከ13 ቢሊዮን ዶላር በላይ ወጪ የተደረገባትና በኒውክሌር ኃይል የምትሰራው ይህች መርከብ ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያላት ሲሆን መመልሷም አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየት የታለመ ነው። የዶናልድ ትራምፕ አስተዳደር መካከለኛ ምስራቅ ያለውን ኃይል ሚዛን ለመጠበቅና አጋሮቹን ለመደገፍ የዚችን ግዙፍ መርከብ መገኘት እንደ ወሳኝ እርምጃ ወሰዱ ሲሆን መርከቧ በቅርብ ቀናት ውስጥ መዳረሻው በሆነው ምስራቅ ሜዲትራኒያን ወይም ቀይ ባህር አካባቢ ትገኛለች ተብሎ ይጠበቃል። ይህ ትልቅ ወታደራዊ እንቅስቃሴ በአካባቢ ባለው ጂኦፖለቲካዊ ትኩሳት ላይ የሚኖር ተጽዕኖ የዓለምን ትኩረት ስቧል። አብራችሁን ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።